መረጃዎቹ ስናቀና ሌሊቱን ሰበር መረጃዎች ተሰምተዋል። የአውሮፓን የዲፕሎማሲ መድረክ አናውጠው ታድረዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ያወጡት ነገር የአውሮፓ መሪዎችን ከፍተኛ ድንጋጤ ውስጥ እንደከተታቸው ተነግሯል። ትራምፕ በኔቶ ላይ ተደጋጋሚ ትችታቸውን ሲያቀርቡ ከቆዩ በኋላ የራሳቸውን የሰላም ቦርድ ማቋቋማቸውን ገልጸው ከዚህ በኋላ በአሜሪካ ክንድ መጠበቅ የምትፈልጉ ከሆነ ከዚህ በኋላ በአሜሪካ ዲፕሎማሲ እርዳታ እንዲሰጣቸው የምትፈልጉ ከሆነ ማንም ሀገር ለአሜሪካ ግምጃ ቤት በቀጥታ የሚገባ $1 ቢሊዮን በየዓመቱ መክፈል እንዳለባቸው የሚያመለክት መረጃ አውጥተዋል። ትራምፕ ይህንን ካሉ በኋላም ስለ ኔቶ የተናገሩት ነገር መላው የአውሮፓ መሪዎችን አስደንግጧል። ዛሬ ሌሊቱን ትራምፕ ያወጧቸው ነገሮች ምንድናቸው? እንዲሁም የአውሮፓ ሀገራትም ከዚህ በኋላማ በአንድነት ቆመን አውሮፓን መጠበቅ አለብን የሚል ውሳኔ ላይ እንደደረሱ ተመልክቷል። ትራምፕ በማናቸውም እንቅስቃሴያቸው ላይ ተግዳሮት የሚደቅኑ የኔቶ አባል ሊሆኑ ይችላሉ የአውሮፓ ህብረት አባል ግድ እንደማይሰጣቸው ገልጸው ከፍተኛ የታሪፍ ጫና እንደሚጥሉባቸውም ገልጸዋል። ኢኮኖሚያቸውን አናጋዋለሁ፣ ግሪንላንድንም ወደ አሜሪካ እጠቀልላታለሁ ሲሉ ዝተዋል። ይህ ለአውሮፓ መሪዎች የማይገፋና ከባድ ጊዜ ነው። እንዲሁም ደግሞ የአሜሪካ መገናኛ ብዙሃንም እንዲሁ ባወጧቸው ዘገባዎች ላይ ለረጅም ጊዜ ቆየው በተለይም ከሁለተኛው ዓለም ጦርነት በኋላ ተጠናክሮ የቀጠለው የአሜሪካና የአውሮፓ አንድነት አሁን በመፈራረስ ጫፍ ላይ ነው ሲል ነው የገለጹት። ይህንን በተመለከተ ምን አዳዲስ ነገሮች አሉ? ትራምፕ ሌሊቱን ዓለምን ያሸበረው ንግግራቸው ምንድነው? በዝርዝር የምታደምጡት ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው።